ይህ በህንድ ሀገር የሚገኙ የመንገድ ላይ ጨዋታ አጫዋቾች የሚሰሩት ትሪክ ሲሆን ስታዩት ልክ እንደሆኑ ታስባላችሁ። አጫዋቹ ገመዱን በእንጨቱ ዙሪያ በማድረግ ከዚያ እንጨቱን ከመዱን ውጭ እንደሚያደርገው በማሳወቅ ማስያዝ የሚችል ሰው ካለ ብሎ የተሰበሰቡትን ይጠይቃል። አብዛኞቹ ሰዎች ቀበቶውን ከእንጨቱ ማስወጣት እንደማይችል በመተማመን ያለምንም ሐሳብ ብራቸውን ያስይዛሉ። አጫዋቹ ቀበቶውን በእንጨቱ ዙሪያ ከተቀለለ በኋላ በአንድ እጁ እንጨቱን ይዞ ቀበቶውን ሲጎተው ቀበቶው ከእንጨቱ ውጭ ይሆናል። በዚህ መንገድ ብዙ ሰዎች የሚበሉ ሲሆን ይህ ጨዋታ ገንዘብ ለማግኘት የማጭበርበሪያ ዘዴ ነው። ዋናው የጨዋታው ዘዴ በመጀመሪያ አጫዋቹ እንጨቱን ካቆመ በኋላ ልክ እንዳያችሁት ገመዱን በእንጨቱ ዙሪያ የሚተቀልለው ሲሆን በትክክል ምንም ነገር ሳይለውጥ ገመዶቹን ከተቀለላቸው ይህ ጨዋታ አይሰራለትም። ነገር ግን በሌላ መልኩ አንድ ነገር ብቻ ይቀይራል። አንደኛውን የገመድ ጫፍ እንዲረዝም በማድረግና ሌላኛውን በማሳጠር እንጨቱ ላይ መጠቅለል የሚጀምር ሲሆን በመጨረሻ የገመዶቹን ጫፍ ሊጠቀልል ሲል እንዳይታይ በአንድ እጁ በመሸፈን የረዘመውን የገመድ ጫፍ ብቻውን ይጠቀልለዋል። ከዚያም ምንም ሳያስነቃ ገመዱን ሲስበው ገመዱ ከእንጨቱ ውጪ ይሆናል ማለት ነው። በዚህ የማጭበርበሪያ ጨዋታ ብዙ ሰዎች በየዕለቱ እንደሚሾሉም ለማወቅ ተችሏል።